ጤና ይስጥልኝ ክቡራን ሰልጣኞች ይህ በዳፍቴክ ኮምፒውተር ኢንጂነሪንግ ተዘጋጅቶ የቀረበ የአውቶካድ ስልጠና መውሰጃ ሲዲ ነው። እንኳን ደህና መጣችሁ። ከሁሉም በማስቀደም ስለ አውቶካድ ምንነት ከማውራታችን በፊት አውቶካድ ራሱ በሶፍትዌር ስር እንዴት እንደሚመደብ በየትኛው ዘርፍ ውስጥ እንደተካተተ በማየት እንጀምራለን። ሶፍትዌር ትርጉሙ ምንድነው? የቋንቋ ህግጋትን የቋንቋ ስንል የፕሮግራም ቋንቋ ፕሮግራም የመጻፍን ህጎች ተከትሎ የተዘረዘሩና የተጻፉ ጽሁፎች ተፈትሸው ስህተታቸው ተወግዶላቸው ኮምፒውተር ላይ መሮጥ እንዲችሉ ራን ማድረግ እንዲችሉ ተደርገው የተጻፉ እና የምናየውን የምንነካውን የኮምፒውተር አካል ሃርድዌር ተብሎ የሚጠራውን እንዴት አይነት ስራ መስራት እንዳለበት ትዕዛዝ የሚያስተላልፉለት በእኛና በሰዎች በተጠቃሚዎችና በኮምፒውተሩ መካከል እንደ ድልድይ የሚያገለግሉን የቋንቋ ወይም የጽሁፍ ስብስቦች ማለት ናቸው። ስለ ሶፍትዌር ያልን ከተነጋገር ሶፍትዌር በሁለት ሰፋፊ ክፍሎች እንደሚከፈል በማየት ትምህርታችንን እንቀጥላለን። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ተብሎ በሁለት ሰፋፊ ክፍሎች ስንከፍለው ሲስተም ሶፍትዌር ማለት ኮምፒውተራችን ምን አይነት ዲስፕሌይ እንዲያሳይ ምን አይነት እይታ እንዲኖረው ኪቦርድ ማውስ ስንጠቀም ምን መሰረት ተከትለን ብንሰራ እንደምንግባባ ኮምፒውተሩን አንድ ጊዜ ውስጡን መዋቅሩን የሚዘረጋለት ማለት ነው። ለምሳሌ MS DOS እና MS Windows ወይም ሊነክስ የኦፕሬቲንግ ሲስተም አይነቶች ናቸው። እንደምታዩት እኛ እየሰራን ያለነው ማይክሮሶፍት ዊንዶውስ በሚባለው የሲስተም ሶፍትዌር አይነት ነው። ወደ አፕሊኬሽን ሶፍትዌር ስንሄድ አፕሊኬሽን ሶፍትዌር በሁለት ክፍሎች ተከፍሎ እናገኘዋለን። እነዚህም ቤዚክ እና ፕሮፌሽናል ናቸው። ቤዚክ ወይም መሰረታዊ አፕሊኬሽን ሶፍትዌሮች ስንል አንድ ሰው የኮምፒውተር ዕውቀት አለው ተብሎ ለመጠራት ሚኒመሙ ወይም በዝቅተኛ ደረጃ ሊያውቅ የሚገባቸው መሰረታዊ የሆኑ የኮምፒውተር ዕውቀቶችን የያዙት ናቸው። እነዚህም ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሰል፣ ማይክሮሶፍት አክሰስ፣ ማይክሮሶፍት ፓወርፖይንት። እንግዲህ አንድ ሰው ኮምፒውተር አውቃለሁ ለማለት ከነዚህ ቢያንስ ያንዱ ተጠቃሚ መሆን አለበት ማለት ነው። ከሱ ወጥተን ሁለተኛውን የአፕሊኬሽን ሶፍትዌር ዘርፍ ስናይ ደግሞ ፕሮፌሽናል አፕሊኬሽን ሶፍትዌር ወይም ሙያን መሰረት ያደረገ የሶፍትዌር ዘርፍ ነው። ይሄም ማለት በአንድ ሙያ ውስጥ በአንድ የሙያ ዲሲፕሊን ውስጥ ያን ሙያ ሊያግዝ የሚችል ስራውን ሊያቀሉለት የሚችሉ ፕሮግራሞች ተጽፈው ይቀመጣሉ። በዛም መሰረት አንድ ባለሙያ በሙያው የሚፈልገውን ሶፍትዌር አውጥቶ ስራውን እንዲያግዘው አድርጎ ሊጠቀምበት ይችላል ማለት ነው። ከዚህም አርኪካድ፣ ስታንድ እና አውቶካድ በዚህ ስር የሚመደቡ ሲሆን አርኪካድ አርኪቴክት ዲዛይን ሲሰራ ወይም ሌላ የፋይን አርት ባለሙያ ሊሆን ይችላል የስዕል ስራ የሚሰራ ቅርጻ ቅርጽ ሊጠቀምበት የሚችል ነው። አውቶካድ ከዚህ ጋር ተቀራራቢነት ያለው ነው። መሀል ላይ የተጻፈው የምታዩት ስታንድ ተብሎ የሚጠራው በኢትዮጵያዊ የሶፍትዌር ጸሐፊ የተሰራ በስትራክቸራል ኢንጂነር የተጻፈ ነው። ስትራክቸራል ዲዛይን የሚሰራ ነው። የቢልዲንጎችን የህንጻዎችን ስትራክቸራል አናሊሲስ እና ዲዛይን የሚሰራ ሶፍትዌር ነው። አውቶካድ ደግሞ እኛ የምንማረው ትምህርት አውቶካድ ነው። እሱም ዲዛይኖችን ለመስራት ኢንጂነሮችን፣ አርኪቴክቶችን በፋይን አርትስ ውስጥ ያሉትን ባለሙያዎችን ወይም ድራፍትስማኖች ስራቸውን እንዲያቀልላቸው ተብሎ ታስቦ የተሰራ የኮምፒውተር ፕሮግራም አይነት ነው። አሁን በጥቅሉ ስለ ሶፍትዌር የኔ ያልካል አውቶካድ ራሱ ምን ማለት እንደሆነ በማየት እንጀምራለን። What is AutoCAD? AutoCAD ምንድነው? በእንግሊዘኛ AutoCAD definition AutoCAD is an abbreviation standing for Automated Computer Aided Design, which is an application software that designers, engineers and architects use in their daily design activities, and it by far helps in reducing the bulk of work to be done had the design been with ruler and pencil. ምን ማለት ነው?
አውቶካድ አውቶሜትድ ኮምፒውተር ኤድድ ዲዛይን ለሚለው በመጻረ ቃልነት የተሰጠው መጠሪያ ሲሆን ጥቅሙም ድራፍቲንግ የሚሰራ ሰው ዲዛይን የሚሰራ ሰው በእጁና በርሳስ ቢሰራ ኑሮ የሚኖርበትን ድካም እንዲቀንስ አብዛኛው የዲዛይን አካላት በውስጡ የተካተቱለት ስራን እጅግ በጣም ቀላል አድርጎ ዲዛይን በተሻለ አኪዩሬሲ ማለትም በተሻለ እርግጠኝነት በአነሰ ጊዜ ባነሰ ድካም ስራን እንድንሰራ የምንጠቀምበት የአፕሊኬሽን ሶፍትዌር አይነት ነው። ስለ አውቶካድ ምንነት ይሄን ያህል ካልን በኋላ አውቶካድን ከሲዲው ላይ ወደ ኮምፒውተራችን እንዴት እንደምንጭነውና ጭነነው ደግሞ እንዴት ፈቃድ እንዲያገኝ እንደምናደርገው ላይሰንስ እንዴት እንደሚደረግ በማየት ትምህርታችንን እንቀጥላለን።